ስንክሳር ሚያዝያ 27 ቅዱስ ፊቅጦር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 27 በዚች ቀን የከበረ ቅዱስ ፊቅጦር በሰማዕትነት አረፈ። ለዚህ ቅዱስ የአባቱ ስም ሃርማኖስ ነው። እሱም ለድቅጥልያኖስ የአማካሪዎቹና የሰራዊቱ አለቃ ነው። ስለ አምልኮ ጣዖት ስራ ምክሩና ንግግሩ ሁሉ ከእርሱ ጋር ነበረ። የእናቱም ስም ማርታ ይባላል። በክርስትናዋ የጸናች ብጽዕት ናት። ቅዱስ ፊቅጦርም ባደገ ጊዜ አባቱ ወደ ንጉሥ አቀረበው። ንጉሡም በመንግስቱ ውስጥ 3ኛ ማዕረግ አድርጎ ሾመው። በዚያም ጊዜ እድሜው 20 ዓመት ነበረ። እርሱም የዚህን ዓለም ክብር ናቀ። ስጋ አይበላም፣ ወይን አይጠጣም፣ ዘወትርም ይጾማል። ጸሎትም ባለማቋረጥ በቀንና በሌሊት ይጸልያል። በክብር ባለቤት ክርስቶስ ስም የታሰሩ ይጎበኛቸዋል፣ ለድሆችና ለምስኪኖች ይመጸውታል። ቅድስት ቴዎዳዳን በገደሏት ጊዜ ንጉሡን ስለመፍራት ሊቀብራት ማንም አልደፈረም። የቅዱስ ፊቅጦርም መጥቶ ስጋዋን ወሰደ። ከንጉሥ ስለሚመጣው ቅጣት ሳይፈራ ቀበራት። ጣዖት ስለማምለኩ አባቱን ዘወትር የሚገስጸውና ብዙ ጊዜም የሚመክረው ሆነ። አባቱም ወደ ንጉሥ ከሰሰው እንጂ አልሰማውም። ተከሶም ወደ ንጉሥ ባቀረቡት ጊዜ አማልክት ያልሆኑ ርኩሳን ጣዖታትን ለሚያመልኩ ሰነፍ፣ ዝንጉ፣ ልብ የለሽ ለሆነ ንጉሥ አላገለግልም። ከዛሬ ጀምሮ ለሕያው ንጉሥ ክርስቶስ እገዛለሁ፣ የሰጠኸኝንም ገንዘብን ንሳ ብሎ ከፊቱ ትንቁን ፈቶ ጣለለት። አባቱ ሃርማኖስም ወደ እስክንድርያ እንዲልካውና በሄርሜቶንስ መኮንን ዘንድ በዚህ ፊቅጦር እንዲቀጣ ንጉሡ መከረ። በዚያም ጊዜም ከአደባባይ አወጡት። እናቱም በብዙ ልቅሶ ልትሸኘው መጣች። እርሱም ሲመግባቸው ስለነበሩ የታሰሩ ምዕመናን፣ ስለ ድሆችና ምስኪኖች፣ ስለ ሙት ልጆች፣ ስለ ባልቴቶች የሚሸጡትን በመስጠት እንድትጎበኛቸው አዘዛት። ከዚያም አፉን ለጉመውት ወሰዱት። በእስክንድርያ ሀገር ወደ መኮንኑ ሄሮዮንስም ዘንድ በደረሰ ጊዜ ታላቅ ስቃይን አሰቃዩት። የእግዚአብሔርን መልአክ ወደ ሰማይ አውጥቶ ስለ ክብራቸው ለመናገር የሚያስጨንቁ የብርሃን ማደሪያዎችን አሳይቶ ወደ መኖሪያው መለሰው። መኮንኑም በእሳት ባፈሉት በዲን ደግሞ አሰቃየው። ከዚያም በብረት አልጋ ላይ አስተኝተው ከበታቹ እሳት አነደዱ። ደግሞም በውሽባ ማንደጃ ውስጥ ጨመሩት። በየአይነቱ በሆነ ስቃይም አሰቃዩት። የክብር ባለቤት ጌታችን ያጸናውንና ከስቃዩ ያስታግሰው መልአኩን ልኮ ከቁስሉ ይፈውሰው ነበረ። ከዚያም በኋላ ወደ አንዴናው ከተማ ላከው። በዚያም ታላቅ ስቃይን አሰቃዩት። ምላሱን ተቆረጠ። በእሳት ያጋሏቸውን ችንካሮች በጎኖቹ ውስጥ ጨመሩ። እግዚአብሔር ግን አጽንቶ አስታንክሶ ያለ ጉዳት በደህና ያስነሳዋል። ከዚያም በኋላ በዚያ በረሃብ እንዲሞት በዱር ባለ ግንብ ውስጥ አሰሩት። እርሱ ግን መጥረብ የሚያውቅ ስለሆነ ለዕዳዎቹን በመጥረብና በመሸጥ በየጥቂቱ እየተመገበ የቀረውን ለድሆች እየሰጠ ኖረ። አንድ መኮንን መጥቶ በዚያ ግንብ አቅራቢያ አደረ። ስለ ቅዱስ ፊቅጦር እርሱ የንጉሥ የሰራዊት አለቃ የሆነ የሃርማኖስ ልጅ እንደሆነ ነገሩት። መኮንኑም ወደ እርሱ አቅርቦ ብዙ ሸነገለው። ባልሰማውም ጊዜ ያሰቃዩት ዘንድ አዘዘ። ጅማቶቹን መዘዙ፣ አፉን መቱት፣ ቁልቁል ሰቀለው። በእጆቹ ላይ ከባድ ዘንጊያ አንጠለጠሉ። ከዚያም ከሚነደው እሳት ውስጥ ጨመሩት። ሙጫ አደሩ ማር ዘይት አፍልተው በላዩ ላይ ደፉበት። በመራቢያ አበራዩት። አፉንም በሐሞትና በእሬት አመረሩት። አይኖቹንም አወለቁት። ደግሞም ዘቅዝቀው ሰቀሉት። የክብር ባለቤት ጌታችን ኢየሱስ ክርስቶስም ተገልጾለት አጸናው፣ አረጋጋው። ስሮቹና ሕዋሳዎቹን በቦታቸው መለሳቸውና አዳናቸው። አንዲት 15 ዓመት የሆናት ብላቴና ነበረች። ቅዱስ ፊቅጦርን ሲያሰቃዩት በቤቷ መስኮት ታየው ነበር። መላእክትም በእጆቻቸው አክሊሎችን ይዘው እነርሱ በቅዱስ ፊቅጦር ራስ ላይ እንደሚያኖቸው አይታ እንዳየች ለአሕዛብ ነገረቻቸው። እጅግም አደነቁ። ከእርሳቸውም ብዙ በክብር ባለቤት በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ያቺን ብላቴና በጌታችን አመነች። መኮንኑም ራሷን በሰይፍ እንዲቆርጡ አዘዘ። የሕይወት አክሊልን ተቀበለች። ሁለተኛም ያመኑትን ሁሉ ራሳቸውን እንዲቆርጧቸው አዘዘ። የሕይወትንም አክሊል ተቀበሉ። ከዚህ በኋላ የከበረች የቅዱስ ፊቅጦር ራስ ይቆርጡ ዘንድ አዘዘ። ተጋድሎውን ፈጽሞ የሕይወትና የድል አክሊልን ተቀበለ። ምዕመናን ሰዎች ስጋውን ወስደው በከበሩ ልብሶች በድርብ ከፍታ ገነዙት። እናቱ ማርታም ከአንጾኪያ እስክትመጣ በንጹህ ቦታ አኖሩት። በመጣችም ጊዜ ከዚያ ወሰደችው። ውብ ቤተክርስቲያንም ሰርታ ስጋውን በውስጡ አኖረች። ከእርሱም ታላላቅ ድንቅ ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከእኛ ጋር ለዘላለም ትኑር አሜን።